ዛሬ እንግዲህ ካፕካት አፕሊኬሽን ስልካችሁ ላይ የሌላችሁ ሰዎች ዛሬውኑ ካፕካት አፕሊኬሽን በአፕ ስቶርም እንደዚሁም በፕሌይ ስቶርም ማግኘት ትችላላችሁ ማለት ነው። ገብታችሁ ካፕካት 25 አፕዴት የሆነውን ማለት ነው እሱን አውርዱና ዛሬ የተወሰኑ ኤዲቲንግ ሙሉ ነው ብዬ እንደሌሎቹ ባልዋሻችሁም የተወሰኑትን የካፕካት ኤዲት አደራረግ አሳያችኋለሁ ማለት ነው። እንግዲህ ዛሬ ስለ ኤዲቲንግ እናያለን። ዛሬ እንግዲህ ስለ ኤዲቲንግ ቀጥታ ወደ ካፕካት ቪዲዮ ይገባለሁ ማለት ነው። ቀጥታ ወደ ካፕካት ቪዲዮ ስገባ እንግዲህ ምን ያመጣልኛል? እነዚህን የካፕካት አይነቶችን ያመጣልኛል ማለት ነው። እንግዲህ ካፕካት አሁን ላይ ምን ይዞ መጥቷል? የተለያዩ ፊውቸሮችን ይዞ መጥቷል። ቀጥታ አሁን እኔ ሌላ ቦታ አልንገባም። የትያችሁ ገባለሁኝ ኒው ቪዲዮ የምትለዋ ውስጥ እንገባለን ማለት ነው። ካፕካት አፕሊኬሽኑን ከጫናችሁ በኋላ ኒው ቪዲዮ የምትለዋ ውስጥ እንገባለን። ኒው ቪዲዮ የምትለዋን ከነካሁኝ በኋላ አሁን ቀጥታ ወዴት ነው የምገባው? አንድ ቪዲዮ ኤዲት ለማድረግ የፈለግነውን ቪዲዮ ምን አደርጋለሁኝ? አፕሎድ አስገባለሁ ማለት ነው። መርጥለታለሁኝ ኤዲት ያደረግነውን እመርጥለታለሁ። ለምሳሌ ይህን ቪዲዮ የኔ ቪዲዮ ቢሆን አድ የሚለው ውስጥ አስገባለሁ ማለት ነው። ልክ ይህን ቪዲዮ ከመረጥኩ በኋላ አፕሎድ አድርጌያለሁ ማለት ነው። ካፕካቴ ውስጥ አስገብቻለሁ። ወንድማችን ኻሊድ ቪዲዮውን ወስጄ በሱ ምሳሌ ስለሰጠው በጣም ይቅርታ። በዛውም ግን እየገባችሁ ይበልጥ ደግሞ ከኔ የበለጠ ሰብስክራይብ እያደረጋችሁ እሱን እዩት ማለት ነው። እና ቀጣይ ምን ላሳያችሁ ነው? ሙሉ እንግዲህ እዚህ ጋር መጥተን ምን ይላል? እዚች ጋር ስንመጣ ኤዲት ይላል። ዛሬ እንግዲህ ስለ ኤዲቲንግ ነው የማሳያችሁ። ሌሎች አሉ ወደዚህ አካባቢ አውዲዮ አለ፣ ቴክስት አለ፣ ኢፌክት አለ፣ ኦቨርሌይ አለ፣ እንደዚሁም ካፕሽን አለ፣ ሌሎችም አሉ። ከነሱ ግን ዛሬ እኔ የማሳያችሁ ምንድነው ስለ ኤዲቲንግ እናያለን ማለት ነው። ኤዲቲንግ እንግዲህ ምን ማለት ነው? ኤዲት የሚለውን ለማግኘት እንግዲህ መጀመሪያ ቪዲዮአችንን ወይም ደግሞ ይህንን ሴሌክት ያደረግነውን ኤዲት የሚለውን እንነካለን ማለት ነው። ኤዲት የሚለውን ስንነካ እንግዲህ ምን ያመጣልናል? ብዙ የተለያዩ ፊውቸሮችን ያመጣልና ማለት ነው። ለምሳሌ አንደኛ ላይ የሚያመጣልን ስፕሊት ነው፣ ቀጣይ ቮሊዩም ነው፣ ቀጣይ አኒሜሽን፣ ኤፌክት፣ ዲሌት የሚለውን እናያለን። ዛሬ እንግዲህ እነዚህን ሶስቶቹን ሌሎችም አሉ። እነዚህን ቀጣይ በምሰራላችሁ በተከታታይ ቪዲዮዎች ሙሉዎቹን አሳያችኋለሁ ማለት ነው። ለዛሬ ግን ቪዲዮ እንዳይረዝምብን እናንተም እንዳትሰላችሁ ስፕሊት የሚለውን የቪዲዮ አሰራር አሳያችኋለሁ። ስፕሊት ማለት እንግዲህ ምንድነው? ቪዲዮውን መቁረጥ ማለት ነው። ቪዲዮአችንን ያልፈለግንበትን ቦታ ቆርጠን ማውጣት ወይም ደግሞ ቆርጠን ከአንዱ ወደ አንዱ የምናዟዙርበት ነው። እንግዲህ መጀመሪያ ቪዲዮአችንን ሴሌክት ስናደርግ ስፕሊት የሚለው ይመጣልና ማለት ነው። ለምሳሌ ይሄን ቪዲዮ አያችሁ አይደለ? ዩቲዩብ ላይ ቲክቶክ ላይ ስኬታማ መሆን ትፈልጋላችሁ። አሁን እቺን ዩቲዩብ ላይ ቲክቶክ ላይ ያለችውን እስከዚህ ድረስ መቁረጥ ከፈለኩኝ ለምሳሌ እዚህ ጋር አቁሜዋለሁ ማለት ነው። እዚች ጋር አቁሜዋለሁ። ሴሌክት እዚህ ስፕሊታን እነካታለሁ። አንድ ጊዜ ስፕሊቱን ስነካ ከዚህ ወደዚህ ያለውን ለምሳሌ ይሄኛውን ቪዲዮ መደለት ከፈለኩኝ ማጥፋት ከፈለኩ ቀጥታ አሁንም እሱን ራሱ ነካዋለሁ። ሴሌክት ያደርግልኛል። ቀጥታ የት ጋር ሄዳለሁ? ዲሌት። ምን አየን? ዲሌት ከመሄዳችን በፊት እዚሁ ጋር ቮሊዩም ለምሳሌ ማጥፋት አልፈለኩም። ይህንን ሴሌክት ያደረኩትን ቪዲዮ ወይ ድምፁ መጨመር ፈለኩኝ ወይ መቀነስ ፈለኩኝ። ቮሊዩም የሚለውን እነካለሁ ማለት ነው። ቮሊዩሙን ስነካ እዚህ ጋር ምን ማድረግ አለብን? አውዲዮ የራሳችን ከሆነ ወደ 650 ማድረግ አለብን ማለት ነው። ቮሊዩሙ ማለት ነው። ቀጥታ የቱ ጋር? እዚች ጋር ማለት ነው 650 እስከ 500 እስከ 600 ካደረግን በኋላ ሴቭ እናደርጋለን ማለት ነው። ሴቭ ካደረግን በኋላ ምን ማድረግ አለብን? አሁን ስለ አውዲዮ ወይም ደግሞ ማጥፋትም ከፈለግን ቀጥታ ምን እናደርጋለን? እዚህ ጋር 600 የነበረው ዜሮ ማድረግ ነው። ራይት እናደርጋለን። ምንም ድምጽ የለውም ማለት ነው። እዚቹ ጋር ሌላ ቦታ ከምንሄድ አሁንም እዚሁ ጋር ለምሳሌ ይሄንን ከት ያደረግነው ቪዲዮ ምን ማድረግ አለብን? አኒሜሽን
ሶስተኛ ላይ ያለችው አኒሜሽን ናት። በጣም ቀላል የሆነ ኤዲቲንግ አሰራር ነው ማሳያችሁ። ይህንን ቪዲዮ እንግዲህ አኒሜሽን መስራት ፈለግን፣ ለምሳሌ አገባቡን ወይም ደግሞ አወጣጡ ወይም ደግሞ መሀል ላይ ተቀምጦ አቆያየቱን እሱን አሳያችኋለሁ። ቀጥታ እዚህ ጋር ምን ታደርጋላችሁ? አኒሜሽን ማለት ነው። አኒሜሽን ስንገባ እንግዲህ ሰርች አድርጎ ምን ያመጣልናል? ግን እዚህ ጋር የሚያመጣላችሁ ምንድነው? ኢን እና አውት እንደዚሁም እነዚህን ኢን እና አውት የሚሉ ያመጣላችኋል ማለት ነው። ኢን እና አውት የሚሉትን ያመጣላችኋል። እነሱን መርጣችሁ ቪዲዮውን ማስተካከል ማለት ነው። ምን ውስጥ? አኒሜሽን ውስጥ ማለት ነው። ቀለል ያሉ ቪዲዮዎች። ቀጣይ ኢፌክት ነው። ኢፌክትም እንግዲህ የቪዲዮውን ከለር ሊሆን ይችላል፣ የቪዲዮውን አኒሜሽን፣ የተለያዩ ቪዲዮ ኢፌክትስ አለ፣ ቦዲ ኢፌክት ስታይል፣ የቪዲዮውን ስታይሎችን እነዚህ እንግዲህ በዳታ የሚሰሩ ናቸው። ኢፌክቶቹን በደንብ ውስጥ ገብቼ ግን እዚህ ውስጥ ገብታችሁ እሱ ራሱ ይመራችኋል ማለት ነው። ቀጣይ እንግዲህ ምንድነው? ዲሌት ነው። ዲሌት እንግዲህ መጀመሪያ ሴሌክት የምንፈልገውን ፓርት ለምሳሌ ከዚች ወደዚች ያለችውን ከሆነ የፈለግነው እስከዚህ ካደረግን በኋላ ይሄኛው መስመር እንደዚህ ካሰመርንበት በኋላ እቺኛውን ማንፈልግ ከሆነ እዚች ጋር ምን ማድረግ አለብን? ስፕሊት ማድረግ አለብን። ስፕሊት ስንል እንደዚህ ያመጣልን። ቀጥታ ምንድን አደረጋል? ዲሌት አደረግነው ማለት ነው። ዲሌት አደረግነው። ይህ ዲሌት ያደረግነው እንግዲህ ጠፍተዋል ማለት ነው። ዲሌት ካደረግነው በኋላ ደግሞ እንዴት መመለስ አለብን የሚለውን ደግሞ የቱ ጋር ነው የምናገኛት? እዚች ጋር እቺ ቀስቷ በእሷ ቀስት እቺን ቀስት አንድ ጊዜ ተጭነን ይህንን ቪዲዮ መመለስ እንችላለን ማለት ነው።